ሰላም እንደምን ዋላችሁ ቤተሰብ። እስቲ ዛሬ በቅዳሴ መካከል ያጋጠመኝን አንድ ነገር ላካፍላችሁና እስቲ ምናልባት የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የሆናችሁ ቅዳሴ እንግዲህ እንደምናውቀው አንደኛው ትልቁ እና ዋነኛው የእምነታችን ዋና ጸሎት ነውና በቅዳሴ መካከል ግን ስልክ ተደውሎ ስልክ ሲነጋገር ሲንጫጩ ሲጫወቱ ብሎም እስከ ጨዋታ መጫወት መነጋገር ሌላም ማለት ነው። እና እንግዲህ እንደምናውቀው በተለይ በአባቶቻችን ታሪክ እና በመጽሐፈ መነኮሳትም በምናገኘው ለምሳሌ የአባ ዮሐንስ ሐፂርን ታሪክ አንስተን ስናየው አባ ዮሐንስ ሐፂር የጸበል የቅዳሴ ውሃ ቀድቶ ለማምጣት ታዝዘው አሃዱ ሲባል እሳቸው ከጀርባቸው ወይ ደግሞ ከተሸከሙበት ለማውረድ እና አሃዱ ሲባል በቅጽበት አንድ ሲሆን ቅዳሴው እስኪያልቅ ድረስ ከጀርባቸው ሳያወርዱት እንዲሁ ጎንበስ እንዳሉ ማለት ለማውረድ ተዘጋጅተው አሃዱ ሲባል እንዳቀረቀሩ ማለት ነው። ጎንበስ ብለው እንዳቀረቀሩ ነው የቆዩት እስከሚያልቅ ድረስ ማለት ነው። እንግዲህ ምን ያክል ለቅዳሴ ክብር እንደነበራቸው ማለት ነው። ቅዱስ ዮሐንስ ሐፂር መነኩሴው ትሁቱና ትዕግስተኛው መናኝም በማለት የሚታወቁ ማለት ነው። በሌላም በኩል ስናየው በኢትዮጵያ ታሪክ ደግሞ ዲያቆኑ እናስታውሳለን። ሁላችንም የምናውቀው ታሪክ ዲያቆን የንግስቲቱ ልጅ ለማቁረብ ፀጉሯ በእርፈ መስቀል ወርዶ ወደ ደሙ የተለወጠው ወይኑን ይነካል። እሱም የጌታዬን ደም ከፀጉርሽ ጋር አይሄድም በማለት ፀጉሯን ይቆርጣታል። እና አስፈላጊ የሆነ መስዋዕት ደርሶ የንጉስ ልጅ ናትና መስዋዕት ከፍሎባታል ማለት ነው። ዲያቆኑ ተገድለዋል። ለምን የንጉሱን ልጅ ደፈርክ በማለት ማለት ነው። እና እስከዚህ ድረስ መስዋዕት የሚከፈልበት ግሩም የሆነ ምስጢር የሚነገርበት እግዚአብሔር በአካል ተገኝቶ የሚባርክበት የሚባርከን ብሎም በአካል ከሌላው ጸሎት እንደውም ለየት የሚያደርገው ክርስቶስ በአካል የሚገኝበት ቅዱሳን እንደ ቅጠል የሚረግፉበት ነው። እና ዋዛ ፈዛዛ ግን እንደ ቀልድ ሌላም ታሪክ እናንሳ እስቲ። አባ ዕለተ ጽኑ የሚባሉ ግሩም የሆኑ ቅዱስ እግዚአብሔርን የሚያከብሩ እግዚአብሔርን ደግሞ ብሎም የሚወዳቸው አባ ዕለተ ጽኑ የእሳቸው ታሪክም ለዚህ ለቅዳሴን ኃያልነትና ገናናነት ዋነኛ ምሳሌ ስለሆኑ የእሳቸውን ታሪክ እናንሳ። አባ ዕለተ ጽኑ እንግዲህ ባህታዊ ናቸው፣ መናኝ ናቸው፣ መነኩሴ ናቸው። አንድ ቄስ ያልሆነ ክህነት ያለለው ስልጣነ ክህነት የሌለው ብሎ ግን ክህነት አለኝ ብሎ ቅዳሴ የሚገባ የሚቀድስ መቀደሱ ብቻ አይደለም በክፋት ለምእመናን ብሎም ደግሞ እሱን የሚያውቁ ማለት ነው ካህን እንዳልሆነ የሚያውቁ ምእመናንን እየለየ በስጋው ደግሞ መርዝ አስገብቶ መርዝ ጨምሮ እያቆረበ የሚገድል ነበረ። አንድ መነኩሴ ማለት ነው። እሳቸው እሱን ለመጠየቅ ሲሄዱ አባ ዕለተ ጽኑ ማለት ነው እሱን ለመጠየቅ ሲሄዱ ታሞ ማለት ነው። እሱ ሲታመም እንግዲህ ያ ክፉ ካህን ነኝ ባይ ታሞ እሳቸው እሱን ለመጠየቅ ሲሄዱ ግን ምንድነው የነበረው? አጋንንት በጀርባ በአራቱም ማዕዘን ከበውት ያገኛቸዋል። ያ ቅዱስ እንግዲህ አባቴ ምን ነው ምን ሆኖ ነው እኔ የማየው እኮ ምንድነው ምን ተአምር ነው ብሎ ሲጠይቋቸው እንግዲህ እሳቸውም ምንም አማራጭ አልነበራቸውም። እንግዲህ አባቴ ሆይ እኔ በደለኛ ነኝና እኔ ኃጢአተኛ ነኝ። ካህን አንድ መጀመሪያ ስልጣነ ካህን የለኝም። ሲቀጥል ስጋው ደግሞ በምፈትበት ጊዜ ለሰዎች ለክርስቲያኖች መርዝ በስጋው ደግሞ ውስጥ በመጨመር ብዙ ምዕመናንን ገድያለሁ በማለት ይነግሯቸዋል ማለት ነው። እንግዲህ በዚህ ሰዓት ነው አባ ዕለተ ጽኑ ለእግዚአብሔር ጩኸታቸው ያቀረቡ ማለት ይሄን ሰውዬ ማርልኝ። እንግዲህ ምንድነው መጀመሪያ በክርስቶስ ስጋና ደም የሚቀልድ ሰው ምህረት የለውም በጭራሽ ማለት ነው። አይማርም፣ ምህረት የለውም። ይሄ የእግዚአብሔር ቃል ነው። በክርስቶስ ስጋና ደም የሚቀልድ ቢኖር የክርስቶስ ስጋና ደም ዕዳ አለበት። የክርስቶስ ስጋና ደም ዕዳ አለበት ማለት ዕዳው ምን ያክል እንደሆነ አይታወቅም። የሰው እንኳን የክርስቶስ ስጋና ደም የሰውም ራሱ የሰው ዋጋ የለውም ማለት ከዋጋም በላይ ስለሆነ እንግዲህ የክርስቶስን ስጋና ደም ዋጋው ምን እንደሆነ እግዚአብሔር ራሱ ብቻ ነው። ዋጋም የለውም፣ በዋጋ የሚተመን አይደለም። እና ዋጋው ክርስቶስ ራሱ ነው።
በቃ የክርስቶስ ስጋና ደም ዕዳ አለበት ሲባል ዋጋው ማነው? ክርስቶስ ራሱ ስለሆነ። ስለዚህ ምንድነው ያለ እንግዲህ ለእግዚአብሔር ማርልኝ፣ እግዚአብሔር ደግሞ አልምርልህም እንዴ እምርላችኋለሁ ብለህ እኮ ቃል ገብተህልናል። እና ይሄ ደግሞ ሌላ ኃጢአት ሁሉንም እምረዋለሁ፣ ሁሉንም ማለት ስርየት ያገኛል። በስጋ እና በደም የቀለደው ግን ምህረት ስለሌለው ይሄ ሰውዬ ተወኝ፣ ምህረት አይገባውም ይለዋል። እና እሳቸው ደግሞ አይደለም እንግዲህ ቅዱሳኖች በእግዚአብሔር ዘንድ እንደ ልጅ እንደ ሕፃን ልጅ አባቱን ወደ ፈለገ እንደሚያደርገው ማለት ነው። እንግዲህ አባቴ ይሄ ግዛልኝ፣ ይሄን አድርግልኝ ካለው አላደርግም የሚል ከሆነ ያ ሕፃን ወይ ወድቆ ያለቅሳል ወይ ሌላ እርምጃ ስለሚወስድ አባቱ ደግሞ ምን እሺ እገዛልሃለሁ እንደሚለው ሁሉ እግዚአብሔርም ለቅዱሳኖቹ እንደዚህ ነው። ስለዚህ ምንድነው የሆነው? ይህን ሰውዬ አልምረውም፣ አንተ ደግሞ ማርልኝ ብለህ እንግዲህ አስጨነቀኝ። ስለዚህ ምን እናድርግ? በአንድ እንግባባ፣ በአንድ እንስማማ። ምንድን ነው ስምምነቱ? እንግዲህ ይህ ሰውዬ ምህረትም አይገባውም። ምህረት ማለት ወደ መንግስተ ሰማያት ገነት መንግስተ ሰማያት መግባት ነው። ምህረት አይገባውም። እንግዲህ አንተ ካልክ ግን ስለ አንተ ቃል ኪዳንህ ግን እንቺ ነፍሱን እንዳልነበረች እንዳልተፈጠረች አደርግልሃለሁ በሚል እግዚአብሔር ያንን ሰው እንዳልነበረ ደማዊ ማለት ነው። ህያዊት ነፍስ ናት። የሰው ልጆች ነፍስ ህያዊት ናት። የእሱ ግን እንደ እንስሳ ደማዊት ሆናለች ማለት ነው፣ እንዳልተፈጠረ። እንግዲህ ይሄም አንድ እንግዲህ ስለ ቅዱሱ የተደረገው ምህረት ነው። ከዘላለም ገሃነመ እሳት ወርዶ ከመቃጠል ድነዋል ማለት ነው። እና የእግዚአብሔር ጥበብ ድንቅ ነው። እና በቅዳሴ ወቅት የሚደረገው ሚስጥር ይሄ ስለሆነ ባንቀልድ፣ በጣም ባንቀልድ እና ጥንቃቄ ብናደርግ ሁላችንም በተለይ በሚስጥሩ ላይ ባንቀልድ። እሱ ብቻ አይደለም እኮ ለምሳሌ ይሄንን የካህንን ቃል ይሄንን የካህን ቃል ያቃለለ ወይም የተነጋገረ ወይም የሳቀ ቢኖር ይፈረድበታል ነው። እንግዲህ እስቲ ወደ ዓለማዊ ስናመጣው ደግሞ ችሎት ደፍረን እኮ እስከ 1 ዓመት ያስቀጣል። እስከ 1 ዓመት ማለት ነው። የወንጀል ሕጉን 449 የምናገኘው ወንጀል ተብሏል። ችሎት መድፈር ነው። ፍርድ ቤቱን መድፈር ማለት ነው። ማወክ ማለት ነው። መረበሽ፣ ስልክ ማነጋገር ራሱ ፍርድ ቤቱ ችሎት በሚያነበት ጊዜ የሆነ ሰው ችሎቱን ደፍሮ ስልክ ያነጋገረ፣ የሳቀ፣ የቀለደ ቢኖር ይፈረድበታል ማለት እስከ 1 ዓመት ማለት ነው። እስከ 1 ወር ቀላል እስራት ይፈረድበታል። የእግዚአብሔር ቃል ሲነገርና ኃያሉ ገናናው ሚስጥር ሲደረግ ደግሞ ብንረብሽ ለምን አይፈረድብንም? ይፈረድብናል ማለት ነው። ጥንቃቄ ለሕዝበ ክርስቲያን ጥንቃቄ ብናደርግ ብናከብረው እግዚአብሔር እሱም ስለሚያከብር ማለት ነው። እንግዲህ ተመሳሳይ ይዘት ያለውን እንግዲህ እንዲቀርብላችሁ ላይክ፣ ኮመንት በተለይ ደግሞ ሳብስክራይብ እያደረጋችሁ እንዲደርስ አድርጉልኝ።